ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በቤት ውስጥ እንግዲህ እንደዚህ ምርጥ የሆነ ቅባት አዘጋጅተን እንጠቀማለን ማለት ነው። አዲስ እንደመሆኔ መጠን አበረታቱኝ። ሌላም ይዤ ለኔ ጠቀመኝን እንዳሳያችሁ አበረታቱኝ እላችኋለሁኝ። እንግዲህ ይሄ በቤት ያዘጋጀሁት ቅባት በጣም ደስ የሚል በጣም አሪፍ ሆኖ ሳገኘው በቃ ይዤው ወጥቻለሁኝ። ለሌሎችም በቃ አሪፍ የሚጠቅም ነገር እንዲሆን ብዬ ይሄን ቅባት እንግዲህ የምናዘጋጀው ከባላችሁ ነገር ማዘጋጀት ትችላላችሁ። እዚህ ጋር እኔ አብሽ አለኝ፣ ተልባ እና ቅርንፉድ ምንድነው ከርከዴ ያለኝ፣ ነጭ ሽንኩርት፣ ጥቁር አዝሙድ እና ሮዝመሪ፣ ነጭ ሽንኩርት እንዲሁም ሞሪንጋ አድርጌ አዘጋጀዋለሁ ማለት ነው። በጣም ምርጥ ነው። በጣም ተጠቀሙበት። የእውነት ነው የምላችሁ። ይኸው እኔ በታፍሊን አዘጋጃለሁኝ። እናንተ በፈለጋችሁት ዘይት ማዘጋጀት ትችላላችሁ። ይሄን እንግዲህ አንድ ላይ አቀላቅየዋለሁኝ። እዛም በጣም አሪፍ አሪፍ ቅባት ነው። በቤት ውስጥ ውድ የሚባል ቅባት እንደዚህ ለማዘጋጀት በጣም እኛ አቅም አይኖረንም ይሄንን ለመግዛት። ስለዚህ ከእንደዚህ አይነት ነገር አዘጋጅተን ለፀጉራችን ብንጠቀም በጣም አሪፍ ለውጥ እናገኛለን። ተጠቀሙበት። የፈለጋችሁትን መጨመር ትችላላችሁ። ኮኮናት መጨመርም አለመጨመርም፣ በኮኮናትም ብቻ በኦሊቭ ኦይልም በፈለጋችሁት ማዘጋጀት ትችላላችሁ እና በጣም አሪፍ ቅባት ነው። እንደዚህ ደስ ባለ እሳት ጥዳችሁ እያማሰላችሁ ለተወሰነ ደቂቃ ማቆየት ነው። ይሄው በመጨረሻ እንደዚህ አይነት ቅባት ምርጥ የሚያምር ቅባት እንዴት ደስ እንደሚል የእውነት ይሄን አጥልላችሁ በመጨረሻም እንደዚህ አይነት ቅባት ይወጣዋል ማለት ነው። በጣም አሪፍ ነው። ይሄ ታጥቤ የታጠብኩ ቀንም ተቀብቼዋለሁኝ እና በነጋታው እንደዚህ እየፈታሁኝ ዝም ብዬ ሹርባ ሆናት እና አሪፍ ነው። ቆንጆ ለውጥ ነው ያለው። እኔ የሚጠቅመኝን ነገር የጠቀመኝን ነገር ለእናንተ አመጣለሁ። ለተያዘ ፀጉር እንዲሁም ለሚሰባበር ለፎሮፎር የሚሆነው በጣም አሪፍ አሪፍ ቅባት ነው። ተጠቀሙበት።